እንደ ፈቃድህ ይሆንልኝ። ከኔ ሐሳብ ይልቅ አንተ ያሰብክልኝ ይቅደም፣ ከኔም በላይ። ሰላም ውዶቼ እንዴት ናችሁ? ዛሬ እንግዲህ ለማስተር አብነት ባለፈው ሳምንት እንደምንጸልይ አሁንም ጸሎት ያስፈልገዋል። አሁንም ጸሎታችሁ ማቁረጥ የለባቸውም። ጸሎት ማድረግ ነው። እንግዲህ እንደምታውቁ የኢትዮጵያ ሕክምና ጨርሶ ወደ ውጭ ሀገር ዛሬ እንግዲህ ተጓዟል። እግዚአብሔር ከሱ አይሁን፣ ከሱ ቀድሞ ገብቶ እግዚአብሔር ስራውን ሲሰራ በእውነት በጣም ከፍቶኛል። እኔ እንኳን ኢትዮጵያ ላይ ተመርምሮ በቃ ኢትዮጵያ ላይ አልቋል ብዬ ነበረ። አሁን ወደ ሌላ ሀገር ህክምና መሄዱ ማለት ከበደ ነው ይመስላል። ግን ያው ለሰው የማይቻል ለእግዚአብሔር ይቻላል። ሸክማችሁ እየከበዳችሁ ወደ እኔ ኑ ስለሚል ለእግዚአብሔር ብቻ ለመጸለይ ለመናገር አሁንም አታቋርጡ፣ ጸልዩለት። እንግዲህ ሸክማችን ከብዶልናል፣ እግዚአብሔር ደግሞ ያሳርፈናል እና ለሰው የማይችል ለሱ ይቻላል፣ ለሱ ቀላል ነው። እኛ ደግሞ እግዚአብሔርን ስም እየጠራን ጌታ በሽታው ምን አይነት በሽታ ቢሆንም ጨዋ ውስጥ ገብቶ እንደሚቀልጥ ይቅለጥ። ይሄ ወንድማችን ለኛ ያስፈልገናል፣ ለኛ ያስፈልገናል። ትንሽ ትልቅ ሳይል ቆሻሻ ሳይል እግሩን እያጠበ ብዙ አሻራ ያለበት ሰው ነው። ይሄ ሁሉ ግን እኔ አሁን ትዝ የሚለኝ ምንድን ነው? ይሄ ሁሉ ሰው የባረከ ሰው በቃ ትልቁም ትንሹም እኮ እሱ እግዚአብሔር ይስጥ ብሎ ነው የሚያልፈው። ግን ለምንድን ነው የወደደ ጥሩ ሰው ለምንድን ነው ግን እንደዚህ የሚሆነው? ጥያቄ ለኔ ሆነብኝ እውነት። ግን አሁንም እግዚአብሔር መልካም ያደርጋል። መልካም ደህና ሆኖ ሙሉ ጤንነት ተመልሶለት ወደ ልጆቹ፣ ወደ ቤተሰቦቹ፣ ወደ ህዝቡ የሚወደው ህዝቡ መጥቶ ለምስጋና እንደሚያወጣ ቅድም ራሱ ነግሯል ማለት ነው። እግዚአብሔር ትልቅ ነው። ለኛ ከከበደ ለሱ ቀላል ነው እና እርስ በርሳችን በሱ ያሰበን ጸሎት ያስፈልጋልና እህቶቼ፣ ወንድማችን ሙሉ ጤንነት፣ ሙሉ ሰላም፣ በቃ ሙሉ ጤንነት ሰላም ሆኖ ወደ ሀገሩ ተመልሶ ወደ ስራው መመለስ የራሱ ስራው እግዚአብሔር መልካም ያደርጋል። ሩቅ አይደለም፣ ቅርብ ነው። እግዚአብሔር መልካም ነው እና እንግዲህ ጌታ ለልጆቻችሁ ብሎ ገና ህፃናቶቹ ልጆቻችሁ አሉ፣ አይቶ ያልጠገቡ አይቶ እግዚአብሔር ለነሱ ብሎ ለኛም ብሎ ደህና ሆኖ መጥቶ ለልጆቻችሁ፣ ለቤተሰብ፣ ለህዝብ እንደ ድሮ እንደሚሰራ ሰርቶ ስራው እንደሚቀጠል እግዚአብሔር መልካም ያደርጋል። አሁንም ደግሞ አይለያችሁ ጸሎታችሁ እና እግዚአብሔር መልካም ያደርጋል። ሁሉ ለሱ ስለሚችል ለሱ መናገር የትኛው በሽታም ቢሆንም ለእግዚአብሔር ቀላል ነው። እግዚአብሔር ይሄ ወንድማችን ለኛ ያስፈልገናል። እግዚአብሔር የወደደው ነው የሚያደርገው። ግን እኛም ፈልጓልና እኛም ስለምፈልግ እግዚአብሔር ለኛ
ይተው እግዚአብሔር ወይ ሰማይ አምላክ የሰማይ አባት የሚሳል የሌለ የሚያቅት የሌለ እናንተ እየከበዳችሁ ወደ እኔ ይዛችሁ እንዳልክ ለእኛ የማስተር አብነት ነገር ከብዶናል። የሰማይ አባት ከብዶናል። የማስተር አብነት ነገር ለእኛ ከብዶናል። ጌታ ሆይ አንተ ትችላለህ። ለእኛ የከበደ ለአንተ ቀላል ነው። የሰማይ ጌታ ያንተ እጅ ይለፍ፣ ያንተ ኃይል ይለፍ፣ ያንተ መድኃኒት ይለፍ። የሰማይ ጌታ አሁንም የኔ ጌታ የትኛው በሽታ የትኛው ስራው እየተፈረሰ ነው፣ የትኛው በሽታ ያንተ ቀላል ነው። ጨዋ ውስጥ ገብቶ እንደሚቀልጥ ይቅለጥ። ናዝሬቱ በጌታ በኢየሱስ ክርስቶስ ስም የትኛው በሽታ ቢሆንም ስም ያለ ስም የሌለ በሽታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተቀለጠ ይሁን፣ የተቀለጠ ይሁን። ጌታ ኢየሱስ ለእኛ ብሎ ወንድማችን ለእኛ የድሆቹ አባት ነው፣ የድሆቹ ደጋፊ ነው፣ የድሆቹ ወንድም የኔ አባት አንተ ምን ይሳነዋል? ኢየሱስ አንተ ምን ይሳነዋል? አንተ ምን ያቃተዋል? ትችላለህ፣ ታደርጋለህ። እኛ እኮ ከብዶናል የሱ ነገር። የሰማይ ጌታ የከበደ ወደ እኔ ነው እንዳልክ እኔ ጌታ ወደ አንተ መተናል። ያላችሁበት ቦታ ላይ ሆናችሁ ተንበርክካችሁ ስለ ማስተር አብነት እያሰባችሁ ጸልዩ። የሰማይ አምላክ ድንቅ ያደርጋል። የሰማይ አባት ድንቅ ያደርጋል። ድኖ ለቤተሰቦቹ መጥቶ እግዚአብሔርን ለማመሰገን ላብቃን። እግዚአብሔር መልካም ነው፣ መልካም አባት ነው፣ መልካም እረኛ ነው። የተኛው በሽታ ቢሆንም እግዚአብሔር ከደረሰ ይቀልጣል እና እግዚአብሔርም ስም የዘላለም የተባረከ ወንድማችን ያለንበት ቦታ ላይ እግዚአብሔር ያንተ እጅ ያንተ ኃይል ይለፍ። የሰማይ አምላክ ተባረክልኝ። ስም ብሩክ ይሁን። ጌታ ሆይ አንተ መልካም ነህ። ያንተን የጠራ ሰው መቼም የተኛው በሽታም ቢሆንም እንደሚድን አምናለሁ። የኔ ጌታ የኔ አባት አንተ ቅደመው። አንተ የሚሄድበት ሐኪም ቤት አንተ ቅደመው። የሰማይ ጌታ ለልጆቻችሁ ለልጁ ብላችሁ የሰማይ ጌታ ለልጆቻችሁ ጩጮቹ አይቶ ያልጠገባችሁ አሉ። የኔ ጌታ አደራ የኔ አባ ጌታ ሆይ ታደርጋለህ፣ ትችላለህ። የማይሳል የሌለ የማያቅት የሌለ አንተ ነህና ክበርልን፣ ንገስልን፣ ተባረክ። የሰማይ ጌታ እንደምትድን እንደሚያድን አምናለሁ። አንተን ያመነ ሰው መቼም ቢሆንም ሳይድን አይቀርም። ተባረክ የኔ ጌታ። ሁላችን መጸለይ ያለብን ወንድማችን ብዙ የራሱ የታመመ ሰው የሚያሳምም የራሱ የራበ ሰው የሚያበላ ወንድማችን ነው እና እሱ ለምድራችን አያስፈልግም ያስፈልጋል እና ሁላችን መጸለይ አለብን። ጌታ ኢየሱስ ይባርካቸው። ተባረኩ። እንግዲህ እኔ የሱ ያየው ራሱ ማታ ነበረና አሁን ራሱ ትዝ አለኝ በቃ እና ለምን አልኩኝ። እግዚአብሔር ወይ ለምን ደግ ሰው እንደዚህ ለምን ይሆናል ያልኩኝ ከእግዚአብሔር ጋር ተከራከርኩኝ ነበረ እና እናንተም ሁላችሁም ጸልዩ። እግዚአብሔር ድንቅ ያደርጋል። እግዚአብሔር አልማክ ነው። እግዚአብሔር ሁሉም የሚችል አባት ነው እና ድንቅ ደግ አባት ነው። በሰላም በደስታ ተመልሶ ወደ ቤቱ ወደ ልጆቹ ጌታ ኢየሱስ ድንቅ ያደርጋል። ጌታ ይባረክ። እናንተ ሁላችሁም ጸልዩ። ኢየሱስም የጠራችሁ ያላችሁበት ቦታ ላይ ተንበርክካችሁ መጸለይ አለባችሁ። ጸልዩ። አደራችሁ። ማስተር አብነት
እኛ ያስፈልገናል በሉ። እኛ ያስፈልገናል በሉ። በእውነት ያስፈልገናል። ይሄ ወንድማችን ድንቅ ወንድማችን እውነት ያስፈልገናል። ተባረኩልኝ ውዶቼ።